لطيقات بلا كونو تسمتات كونو بيه لطيقات كوني متوت من ناكلو አይደለም ተረጋጊ በላሽ ልጠይቅሽ ብላ እኮ ነው ምን አደረኩኝ ምን ታደርግልሽ ልምጣ ብላይ መንገድ ላይ እኮ ነው ፍቅረኛዬ እኮ ነው ያዝኩት እኔ ላውራት ቆይ ልቀቂኝ መነጋገር ካለብን አብረን ነው ወይ ለምን አናወራም እኛ እናውራ እንዴ ምንሽ እናውራ እኮ ለምንድን ነው አንቺ ትምጪው ወይ ለምንድን ነው እንደዚህ የምትሆኚው አንቺ ለምንድን ነው ቆይ ነገሮች እንደዚህ የምታደርጊው ሄሎ መንገድ ላይ ልምጣ ብላኝ ምን ይሄክ ነው ጭራሽ ልጠይቃት ነው ልጠይቅ ስትልም ቢለምን እግዚአብሔር ይማርሽ ለማለት ነው ልጠይቃት አለችኝ እና ከፊት ስራችን ያዝ እግዚአብሔር ይማርሽ አይዞሽ ለማለት ምን ቤት ነሽ አንቺ ተይ ቆይ ተረጋጊ ናዲ ተረጋጊ እንጣወኛ ምን አምፈልግ ሄሎ ምንድነው ቆይ እንዴት እንደሆነሽ ልጠይቅሽ እኮ ነው የመጣሁት እንዴት ነው ጥዬሽ መጣው ብዬ ፍቅር በቃ ተወኝ ካለች ለምን አጥቷል ዝም በይ በእናትሽ ፍቅር በቃ ተዋት በቃ ነው ብዬ በእናትሽ ምንድነው እሺ ይቅርታ አልኩሽ እኮ እሺ ለምን ወብዬ እኔ እኮ ከእሷ ጋር ምንም የለኝም እንዳለ ነው የምታስበው ሄሎ ውዴ መንገድ ላይ እኮ ነው ደውላልኝ እኮ ነሽ ምን ማድረግ ነው ለጠይቃታል ነገሮችን ለኔ ፊክስ ለማድረግ ባልዋልኩበት እንዴ ተመሳጥራችሁ እኔን እንትን ያያረጋችሁ በእናንተ ትክክል ያያረጋችሁ እጅግስ ታይዘን ጭራሽ ማላቃትን ሴት አመጣችሁ ይወቴን እየበጣጣችሁ ታዋቁ ነው እንደዚህ ሆናችሁ አትመጡም በጣም ጎበዝ ነሽ በጣም ጎበዝ ነው በቃ ተረጋጊ ተወኝ ጭራሽ ተቆላልፈ ትመጣለህ ምን ችግር አለ ቀኛ አይደለም ተይመናሽ ማሽና አይደለም ተረጋጊ እኛ እኮ ነገሩ ለማስተካከል ነው ለማስተካከል እናንተ አይደላችሁ የቆሰቆሳችሁ እያበራሽ እናንተ አይደላችሁ እናሱ በሰላም መጣና እዚህ ጋር ስንደርስ ችግር እየተፈጠረ ያለው እኮ እዚህ ጋር እሱ አምኖበት ነው አይደል እዚህ ጋር ሲመጣ አንቺ ሀቅ እንዲወጣ የሰው ጋር እየበጣበጠ ነው ያለው ታማለች እኮ አንቺ አይደል እኔ አታስችሁኝ እሺ ጠይቅ አለብና ሰው ልጅ ይማርሽ ብሎ መምጣት አለበት እኔ ከሆነ ወለና ትንሽ ታጭ በእናትሽ ትንሽ ታጭ አና ሂለምን አጥቷት ፍቅር በቃ ተዋት በቃ ተይና በእናትሽ እስቲ አንዴ ተረጋጊ ነው ወጣልኝ ውብዬ ነጥቼሽ ሰሞን ያቆላል ከተጠራልኝ እንደዚህ ነው ስማና አዲስ ሆኖ እንዴ ናዲ ነው ቆይ ምን አደረኩ ነው ቆይ ውዴ ምንም አላደረግሽኝም ምንም አላጣውም እኔ ምን አደረኩኝ መንገድ ላይ ልጠይቃት ብላ ነው ልጠይቃት ብላ እኮ ነው መንገድ ላይ ውብዬ እንዴ ለምን አንቺ ማትረጂኝ ሰው እንዲያትፈልጋለሁ ተመልካቹም እንዲያትፈልጋል እናንተም ይሄንን እንድታፈልጋል እያታለለሽ ገንዘብ አይደለም ያገናኘን እና ምንድነው አንቺ እንርዳሽ ባልናግዝሽ ባልን ሌላ ችግር ሊፈጥር እሷን አትናገሯት ስርዓት ናሂ እኔ እሷን መናገራችን ትዳርህን ችግር ውስጥ ይከታች ነው ትዳርህን ችግር ውስጥ የራሳችሁ ጉዳይ ትዳርህን ችግር ውስጥ ይከታች ትዳር አንተ ደውለላታል ለሰው ኧረ እኔ ምን ደውለላታለሁ እሱን ለማናገር ነው የጠራሁት ምንድነው እንደዚህ ሆነ የሚመጣው እኮ ነገር ያለው እቺ ልጅ የሆነማ ችግር አለባት ብያለሁ ሱሪ ናይ ምንድነው ብቻ ናል ይጠራና ምን ይሆንክ ነው ቆይ ምን ይሆንክ ነው ብቻ ናል በሰላም ልንጠራ አይደል አንቺ ደግሞ ከየት ነው ወተን አንቺ እንርዳሽ ባልናግዝሽ ባልን ሌላ ችግር ሊፈጥር እሷን አትናገሯት ስርዓት ናይ እኔ እሷን መናገራችን ትዳርህን ችግር ውስጥ ይከታች ነው ትዳርህን ችግር ውስጥ የራሳችሁ ጉዳይ ትዳርህን ችግር ውስጥ ትዳርህን ችግር ውስጥ ይከተትከ ነው እንዳትነካው አንቺ ቋንቺ አጠናግርሻለሁ ሰማሽ ዝም በይ
እና ረፈቃ ለምን ነው ለሷ አጨራሽ የከንትር እያልክላት ምን አገባህ? አይደበራችሁ? ምን አገባህ? ምንድነው እያደረክ ያለው? እኔ አንዴ ቆይ አንዴ ማን ብቻህን የጠራን አይደለም? ብቻህን የጠራን አይደለም? ጋር ነው የምመጣው ከዚህ በኋላ ነገር ለመፍታት ነው ወይስ ነገር ለማባባስ ነው የምትፈልገው? ካሜራ የለም አላላችሁም? ምንድነው ካሜራ ደቅናችሁ? ምንድነው ካሜራ? ይሄን ነገር ኦሬዲ ቤተሰቦች አውቀውታል። ቤተሰቦች ይሄን ሁሉ ነገር አውቀውታል። ያንተ ቤተሰቦች የኛ ቤተሰቦች ነው። ስለዚህ ነገሩን መፍታት አለብን። እኛ የሰው ትዳር መፍታት ነገር የለም። እኛ የሰው ትዳር መፍታት አንቺ ቆይ ተናገርን የመጣ ነው ገንዘብሽ ነው ልጁን ነው የምትፈልጊው? እሺ እሱ ምን አገባ አንተ? ወይስ ማን ባል ስማማ ማን ነው ብዬ ጭራሽ ውብዬ አንድ ነገር አልገባኝም። መጀመሪያ ዝምድናዬን እንደው ያልኩኝ አይደለ? አንቺ ቆይ አስማኝ። አሁን እዚህ ጋራ ብሬንም ፍቅረኛዬንም ካገኘሁኝ ምንድነው ችግሩ? እንደውም ደስ ሊላችሁ ነው የሚገባው። ቆይ ችግሩ ምንድነው? አንድ ነገር ያልገባሽ ነገር አንቺ ሚስቱ አይደለችማ። ይሄ ሁሉ የእናንተ ድራማ ከናሂ ነው የሰማሁት። ከናሂ ነው የሰማሁት። ናችሁ ይሄን ነገር የቆሰቆሳችሁ መብታችን ደስ እንዳደረገ አንወጣም። የሰው ትዳር ውስጥ ገብታችኋል። የመጨረሻውን ሳንፈታ ዛሬ ለምን የጠራችሁ? ልናናገር ብቻ እንደምትናገሩ ናሂ አንድ ነገር እናንተ ጋር ደግሞ ምንም ማውራው ነገር የለም። አጨጭቁኝ አስር ያደርጉ እኔ የሥራ ሰው እኮ ነኝ። በእናትህ እኔ ናርዲ በዚህ ሰዓት ከጎኔ ናት። እኔ ሌላ ምንም ነገር አልፈልግም። ተመታልኛለች አብሬያት ነኝ። ቆይ እሱን ተይው። እሱ ሌላ ችግርም ሊኖርበት ይችላል። ምንድነው የተባባለው? ገንዘብሽን ማስመለስ ሀቅሽን ማስመለስ እንጂ የሰው ትዳር መበጥበጥ የሚል ዲል ነበረን እኛና አንቺ የለንም። ግን አሁን እኔ እንድትሰሙኝ የምፈልገው ነገር ፍቅረኛዬ ብዬ ነው እስከዛሬ ድረስ ሁሉንም ነገር ሳደርግ የነበረው አይደል? እዚህ ጋር ደግሞ ብሬን ብዬ ነበር። ስመለስ ፍቅረኛዬንም ብሬንም ካገኘሁኝ ምንድነው ችግሩ? እሱ ባለ ትዳር ማለት ነው። ፍቅረኛዬ ነግሬሽ አናቅሽም አንዴ ማለት ነው። ልጅ ያለ ተዋወቀ አንድ ነገር ትዳር የለውም። የሌለ ታሪክ ለምንድን ነው ፈታ? ትዳር የለውም ማለት ልጅ አለ። ትዳር እኔ ልጅ አለኝ። ግን ደግሞ እናንተ ናችሁ ለዚህ የዳረጋችሁ። እዚህ ላይ ያደረሳችሁኝ እናንተ ናችሁ። ይሄንን ነው አይደለም የምትፈልጉት? እሷን ያሰብኩ ነበር አይደል? ታወራውን ነገር ትሰማዋለህ? የምትናገረውን ነገር እየሰማሁ ነው። ለራስህ እንደሆነ ነበር ፍላጎታችሁ፣ ተሳካላችሁ። በቃ አልገባኝም። እኔ ሲጀመር ሰላም ነው የምፈልገው። ልጅቷ አላረፈችም። እኛን ለመጠቀም ያረጋችሁ ልጅቷ አላረፈችም። ገና ከመምጣቷ በጠበጣችሁ ልጅቷ ህይወቷን ያመሰቃቀላችሁ። ናይ እየተጠቀመች እንዳይመስለው ህይወትህን እየጎዳችሁ ነው ያለው። እኔ እንግዲህ እስካሁን እንደተረዳው ገና ሳትወጣ እዚያ አንተ ያይዛቶኔ መሆኑ እጅን ከሷ ላይ አንሳ። እሺ እጅን የተባረከ ትዳር ያለ ሰው ነህ። ስነ ስርዓትን ብትይዝ አይመለከታችሁም። እሱ የግል ህይወቴ ነው በቃ አይመለከታችሁም። ስለዚህ ብሩን ላለመመለስ እኔ የሚመስለኝ ነገር ብሩን ላለመመለስ ከሷ ጋር ቦይፍሬንድ ገርልፍሬንድ ነው እያጫወተ ነው አይደል? ገንዘብ አይደለም እያታለለሽ ነው። ሰው እንዲያትፈልጋለሁ ተመልካቹም እንዲያትፈልጋለሁ። እናንተም ይሄንን እንድታቁፈልጋለሁ። እያታለለሽ ነው። ገንዘብ አይደለም ያገናኛል። እና ምንድን ያገናኛችሁ? እያታለለሽ ነው ልጅ። ሰማሽ? ይለወጣልን ችግር የለም። ሰው ግን ምን ሆነ የሚል ገንዘብ እኮ ላፊ ጠፊ እኮ ነው። ገንዘብ ያልፋል እኮ ይሄ ተራ እኮ ነው። ይሄ ለዚህ ዓለም ገንዘብ ተራ ነው። የሰው ልጅ ማትረፍ ነው ዋናው ነገር። አይ ጸበል ሂድ ጸበል ሂድ። የሆነ የነካው ነገር አለ ኪሩቤል፣ የሆነ የነካው ነገር አለ። እናንተ ናችሁ የተነካችሁ። ተነክታችሁ ሰው የምትነኩ ችግር ያለባችሁ እናንተ እንደውም ደስ አይላችሁ እንዴ?